እባክሽ አሁን ልብልት ወስጂ ነው? አዎ ወስደዋለሁ። እኔ ምን አገባኝ? እሱን እናያለን። እሺ ጠብቂ። ምንድን ነው ያጣላችሁ? ሁሉንም ብር ካልወሰድኩ እያለች ነው። ዝም በላት እንዴ! ራሷ ነች ካልወሰድክ ያለችው። ማዛ ማነው ጥፋተኛ? አንተ። ምን? እሺ ቁርስ አትበላም እንዴ? አልበላም። እዛው ቢሮ እበላለሁ። አዎ የራሱ ጥፋት ነው። ብር ከሚሰጣቸው የሚፈልጉትን አይገዛላቸው። እኔ ነኝ ማጉርሰው። ሁላችሁንም አጉርሲ። ምን ነው ልጄ የማይናገረውን አትበይም? ሻማውን ለማጥፋት ምን ያቅበጠብጥሻል? ሲያቃጥለኝ እኮ እንዲያውም አልበላም። እሺ ተውኩላችሁ። እማዬ ምን አለ ከዚህች ልጅ ጋር ባትነታረቂ? አመሏን ታውቂዋለሽ። ታጥፋው በቃ። አረ የኪዳነ ምሕረትን ሻማ ታጥፋ። ምን ነው አለም? ይችን ልጅ አትናገሩብኝ፣ ተዋት በቃ። እንዴ ጉጡ ዳንኤ ሞናችኋል እናንተው? ለአንድ አፍታ ጸልዬ እስተማበአ አላስችል ብሏችሁ ነው? ልዩ ሴትን አላየሻት? ሳምሪ መጀመሪያ ማልቀስሽን ታይ። ምን ሆነሽ ነው? ንገሪኝ። ማልቀስ እኮ መፍትሄ አይሆንም። ደግሞ ጎረቤት አብሮ አደግ ነን። ምን መሰለሽ ልዩ፣ እማዬ ታማ ስራ ካቆመች 6 ወር ሞልቷታል። እናም የቤት ኪራይ መክፈል ባለመቻላችን ከዛሬ ጀምሮ ቤት ልቀቁ ተብለናል። የምርሽን ነው ሳምሪ? ያንን ቤት ተከራይታችሁት ነው? አዎ ተከራይተን ነው። አከራያችን ከትዕግስታቸው በላይ ስለሆነ አፍ አውጥተው ልቀቁ ብለውናል። ይኸውልሽ ሳምሪ፣ አሁን ሰውየውን አናግረው ነው ጊዜ መጠየቅና ማሳመን አለብን። እንሂድና አናግረው። አይ አይሆንም፣ ባወራናቸው ቁጥር እየባሰባቸው። መቼም ሰው ነው፣ የሰውን ችግር ይገባዋል አይደል? ሜዳ ላይ ተበተነ አይልም። ስመጣ ማረግላችሁን አታውቁም። ያስለመድከን እንዳትረሳሽ። እሺ ቻው። በሰላም ግባሽ ወንድሜ። አሜን። እንዳቻኩላችሁ ጥራችሁን ፈልጋችሁ ገባኝ። የትናንትናውን ብር ጨርሳችሁት ነው? 10,000 ብር ስንት ልጨምርላችሁ? ወንዴ የኔን ጓደኛ ልዩ ሴትን ታውቃታለህ? የአንቺ ጓደኞች ብዙ ናቸው። እሷ ደግሞ ምን ሆነች? ሰለሞን አይነት ሰውሩን ታውቀዋለህ? ጎረቤታችንን። እሱን አውቀዋለሁ። እሱ ደግሞ ምን ሆነ? ችግር ላይ ናቸው። ችግር ብርቅ ነው እንዴ? ያልሰራ ሰው ሁሌም እንደተቸገረ ነው። እኔ ደግሞ እኮ ብር ጨርሳችሁ ብዬ እየሮጥኩኝ መምጣቴ ነው። ወንዴ ችግር እኮ ብርቅ አይደለም። ግን ከሱም የከፋው ሰለሞን ማየት የተሳነው ሆኖ እናትየዋ ነበረች የቤታቸው አስተዳዳሪ። እሷም ለ6 ወር ታማ ስራ ፈታለች። እንኳን የሚላስ የሚቀምስ ከማደሪያቸው ኪራይ ቤት ሊፈናቀሉ ነው። ለዚህ ጊዜ ካልሆነላቸው ጓደኝነታችንም ጉርብትናችንም ጥቅም እንዳለው አይታየኝም። አንተስ ለዚህ ጊዜ ካለው መባሉ ምን ጥቅም አለው? ማዛ የሚያወሩት ነገር ልክ ነው? አዎ ወንዴ፣ እኔም ስሰማ በጣም ደንግጫለሁ። እባክህ ወንዴ እንድረስላቸው፣ ነገ ማይሆን ቦታ አይተናቸው ከምንጸጸት። እሺ በቃ እኔ እዛ ድረስ አልሄድም። ተነሽ አንቺ። እግራቸው ለእነሱ እዚህ ምጡና የሚሆኑ ነገር ይደረግላቸዋል። አልፈልግም፣ አልጮትም አልኩህ። አንተ ደግሞ ሰው አይደለህም። ሙናችኋል እናንተ። ይሄ ዋላ ብትጣሉ ሁለታችሁንም ነው እየነሳው ታፈር መቀላቀላችሁ። አንተ ሁሌም ለሷ ነው የምታግዘው። አረ እኔ ሁለታችሁንም ባንዴ ነው ማይዳኔ። መቼ ለቀለይትሻችሁ ሳቅ ነው
ባልሽው ምን አድርገህ ነው ተናገር። መጀመሪያ ስንጫወት ዶክተር ልሁን ላክማ አለችኝ። ከዛ የፈለገችውን ካረኩላት በኋላ በእኔ ተራ ሙቺና እንስራ ስላት ጊዜም ብዬ አልፈልግም አለችኝ። ተዋት እሷን በቃ እኔ የፈለግኩውን እንላለን። ተዋት እሷን በቃ ና። አንተማ ሞተህም ትስቃለህ። አልስቅም አልኩህ። ና እንደዚህ እንዲህ ነው የምሆነው አይደለም። አይንህን ጨፍነህ ነው። ደግ በል ተመስጠ ካራክተር ውስጥ ግባ። ደግ አልኩህ። ቺባለጌ አንቺ ያበላሽ ሰዓት ሳይለኝ ጉዳያችሁን አሳጥራችሁ ንገሩኝ። ምንድን ነው ፍላጎታችሁ? በመጀመሪያ ችግራችንን ለመካፈል ስለወደዱ እግዚአብሔር ጨምሮ ይስጥልኝ። ያሰቡትም ለመድረስ መሰናክሉን ያጥፋሉት። ሰዓት የለኝም አልኩ አይደል እንዴ? ወደ ጉዳይ ምንድን ነው ፍላጎታችሁ? እሺ በጣም ይቅርታ። ያው በእናታችን ህመም ምክንያት የ6 ወር ቤት ኪራይ መክፈል ባለመቻላችን ከዛሬ ጀምሮ ቤት ልቀቁ ተብለናል። እሱን ሰምቻለሁ። የ2 ዓመት የቤት ኪራይ እከፍላችኋለሁ። እሺ አንቺኛዋስ ምንድን ነው ችግርሽ? አረጋሽ ወንድም አገኝ ያረክልን እኮ ከበቂ በላይ ነው። የተቀረውን ከትምህርት ጎን ለጎን ሶፍትና ቆሎ እየሸጥኩኝ ወንድሜን አግዤ ቤታችንን እሞላለሁ። አይ አንቺኛዋን አላልኩ። አንቺዋ ምንድን ነው ችግርሽ? ያው እኔ የምፈልገው እነ ሊሴ ትምህርት ቤት ታስመዘግበኝ። እሺ የሁለታችሁን ሀሳብ ይሆናል። የእናታችሁን አካውንት አስቀምጡልኝ። የትምህርት ቤት ጉዳያችሁን ከእነሱ ጋር ጨርሱ። እሺ አሁን ደስ አላችሁ? ደስ አላለን። ምን ይኸውልህ ወንዴ ከልጅ ልጅ ቢለዩ አመት የማይቆዩ ትላለች አስተማሪ። እሷ ስትማር 2 እህቶቿስ። ሳምሪም ጎበዝ ናት። የምትወደን ከሆነ ይህንን አድርግልን። ይህ ለአንተ ከባድ አይደለም ወይ? እናንተ እኔ ለማሳበድ ቆርጣችሁ ተነስታችኋል። እሺ የምትፈልጉት ይሆናል። አሁን ደስ አላችሁ? መክሰስ በልታችሁ ትሄዳላችሁ። ለእናታችሁ ቆጥራችሁ ትወስዳላችሁ። እሺ ኧረ አያስፈልግም። እስካሁን ያረጋችሁልን ከበቂ በላይ ነው። አሁን ሄደን ለማየ ነግረናት ከሀሳብ አንገላግላት። ሳምሪ ተነሽ እንሂድ። ሄሎ ጋሻው፣ እቁቡን ስላስቀደምከኝ አመሰግናለሁ። ከትልቅ መከራ ነው የታደግከኝ። እግዚአብሔር ያክብርልኝ። ልጆቹንም እግዚአብሔር ይባርክልኝ። አመሰግናለሁ። እሺ እሺ። ቀስ ብለህ ጠጣ እንጂ የጠላት ገንዘብ አደረግ። እባክህ ተወኝ፣ በጣም ተናድጃለሁ። ዛሬ ደግሞ ምን ገጠመህ? የገዛ የቴ ልጆች ናቸው። እምቢ እንዳል ቃል አለብኝ። እነሱ ደግሞ ምን አደረጉ? ገና ለገና የቴ ቃል አደራ አለብኝ ብዬ ነው እንጂ የማንም ችጋራም ጓደኞቻቸውን ሰብስበው ያለ ቅሬ ገንዘብ አስወጡኝ። እንዲህ ወንድ ጽድቅ እየሰሩ እንዴት? የተቸገረ ሰው መርዳት እኮ በጣም ትልቅ ነገር ነው። እሱም ቢሆን እኮ በፕሮግራም ሰው ነው ያለው። ያለ ፕሮግራም ኪስ ያናጋል። አይ ወንዴ አንተ እኮ ማረግ ስለቻልክ ነው። ስንት ሰው ህሊናው ተደፍኖ የተቸገረው ተላምዶ ለዚህ የማይረባ መጠጥና ስልት መግዛት ገንዘበትን የለ። አንተ ስለረዳ ፈጣሪና መስገን ደግሞ ስትሰጥ የላኛውም ጨምሮ ይሰጣል። እባክህ እሱ የሰነፍ ሰው አባባል ነው። ጠንክረህ ስትሰራ ነው የሚጨመርልህ። አንተ ድርቅ ካልክ መመለሽ የለ። በልጠጣና በጊዜ ወደ ቤት ነው። እሱ ጋር በደንብ ሽኛ ምንድን ነው? እሺ ማየ ያሽው ዛሬ ደግሞ ምን ተገኝቶ ነው እንደዚህ ጥርስ በጥርስ የሆናችሁ? አንተስ እንደዚህ ፊት ፍክት ያለው ምን ሰምተህ ነው? ንገረን። አይ እማዬ፣ ከእኔ ደስታ ይልቅ እንኳን እናንተ የተደሰታችሁበት ሳይበልጥ አይቀርም። እስኪ ልስማው፣ ንገሩኝ። በውሃና በሻማ የምዘክራት ኪዳነ ምህረት የውስጤን ጭንቀት አይታ እዚህ ጎረቤታችንን ወንድም ማገኘን አመላክታ የ2 ዓመት የቤት ኪራይና የ3 ልጆቼን የትምህርት ቤት ሸፈነልኝ። እሷ ትስማው። እና ከዚህ በኋላ ምን መዳ የለብንም ማለት ነው? እስከ 2 ዓመት እግዚአብሔር የተመሰገነ ይሁን። ትቶም አይተውን አምላክ። እኔም እኮ ጋሻውን ለምኜ እቁቡን አስቀድሞኝ ይዤ መምጣቴ ነው። እንደዛ ከሆነማ አመስግኜ ማግኘት ነግሬ ልመልስለት። እንዴ ለምን ትመልስለታለህ?
የሀብታም ትምህርት ቤት እኮ ነው የገባን። ልብስና ጫማ ያስፈልገናል። ዝም በላት ወንድሜ፣ አመስግና መልስላት። ይቺ ከሰማት ገና ብዙ ታወራለች። አንቺ ዝም በይ። የልጅ አቅኔ ስትበይ በጣም ጠገብሽ። እሺ እንዳያጠፋልሽ። ሁለታችሁንም በጥፊ እንዳላጮላችሁ ዝም በሉ። እንዳውም ውጡልኝ፣ ውጡ። ምን አደረገ ነው? ውጡ። ይወለልጄ ከመመለስ ይልቅ እንደ በፊቱ እቃ እያስመጣ በጎደለ የሞላክ ጠንክረ ስራህን መስራት ነው መፍትሄው። ይሁን አንዴ ሰጥተዋል። እሺ እማዬ፣ እንግዲህ የሀብታም ትምህርት ቤት ከገቡ እውነት ነው ያስፈልጋቸዋል። አንዴ ያስለምጃቸዋለሁ። ስለዚህ በግማሹ የእነሱን ፍላጎት አሟላለሁ፣ በግማሹ ደግሞ አንቺ እንዳልሽኝ ስራዬን ለማጠናከር ይበቃኛል። አንዴ ፈርዶብሃል። እንደፈለግክ አድርግ። ሳምሪ። አቤትማ። እራት አልደረሰም ልጄ? እየደረሰ ነው። እንግዲህ ዛሬ ዌልካም ብለን ተቀብለናል። ትምህርት ቤታችንና ጓደኞቻችንን በሩቅ አሳይሻለሁ። ሽብሩ ይባላል። የዋህና የክላሳችን ጎበዝ ተማሪ ነው። እሱን መቅረብ ከፈለግሽ ስለ ሀገሪቱ ገጠራማ ክፍሎችና ስለ ኢትዮጵያ ጥሩ ነገር ለሱ ማውራት አለብሽ። ደካማ ጎኑ እሱ ይመስለኛል። እንደው እትዬ ደፈርከኛ ይበሉኝና ይቺ ሀገራችን ሰንደ ዓላማ ትንሽ ቀዳዳ ቢጤ ያለባት ደሞም እንዲህ የተኮረ ብዬ ሳያት እርጅናን ቢጤ ይታይባታል። እንደው እትዬ ካላስቸገርኩኝ በአዲስ ቢያስቀይሩልን እኔም ደግሞ ጧጧ ሰቅላት ደስ እያለኝ ሰቅላት ነበር። እሺ ችግር የለው ይቀየራል። እሺ እግዚአብሔር ይስጥልኝ። እሱ ደግሞ ኤልያስ ይባላል። እሱም የክላሳችን ጎበዝ ተማሪ ነው። ግን ለሱ አንድ ነገር ነግረሽው ቆይቶ ነው የሚገባው። እሱን በማስመልከትና ጅል በመሆኑ ዘገየ እያልን ነው የምንጠራው። ቲቸር ትላንትና የሰጠሽኝ ኤግዛምፕል እኮ የሚያስቅ ነገር አለው። ልጆቹ ሲስቁ እኮ አልገባኝም ነበር። አይ ኤልያስ፣ ለማንኛውም አሳይመንቱን በቶሎ አስገቡ። ግን እኮ የሚያስቅ ነገር አለው ቲቸር። ይቺ ደግሞ ቅድስት ትባላለች። የኤልያስ እህት ነች። ጎበዝ ተማሪም ነች። በዛው ልክ ደግሞ ወንዳ ወንድ ቢጤ ነች። ከሷ ጋር ብዙ ባትቀራረቢ ይመከራል። ምን እሺ ነው? ደብዳቤውን አንብቢና ይገባሻል። ጨውቴው ገባኝ። የዓለማየሁ ተብዬ ነው ላከሽ? አሌክስ ለማለት ነው። አክሽ ያው ነው። ምን ታሳምሪያለሽ? አረ ቅድስት በጣም እኮ ይቀባልሽ ነው። ይሄን ደብዳቤ አንቺ ጋር ለማድረስ ለእያንዳንዱ ፊደል የከፈለው የሱ ቅባትና ገደል መግባት ይችላል። እዛ ሄዶ ሌላ ሴቶችን ይደልል። እኔ እዚህ የምመጣው ፍቅር ምናምን እያልኩ ልጃጃል አይደለም፣ ትምህርቴን ልማር እንጂ። ይኸውልሽ ድጋሚ ብትመጪ አስቀይምሻለሁ። አረ ምን ዋገገማ ናት። ይኸውልሽ እድል ልዑል ይሞት አንቺ ስለሆንሽ ነው እንጂ በጥፌ መተውሽ ሌላ ሰው ቢሆን ኖሮ አይኑን ጎልጉዬ በእጁ ነበር የምሰጠው። አሁን ጥፊ ከፊቴ። እሱ ደግሞ አለማየሁ ይባላል። በቅጽል ስሙ አሌክስ እያለን ነው የምንጠራው። የክላሱ ቆንጆና ሴት አተራማሽ ነው። በትምህርቱም ሰነፍ በመሆኑ በገንዘብ አሳይመንት እያሰራ ነው እዚህ የደረሰው። ግን ስለሱ አንድ ነገር ልንገርሽ፣ በደንብ አድምጪ። ሊበላሽ ምናምን ነገር ከፈለገ እኛ የፍቅር መንገድ ተጓዥ ነን፣ ደግመን እንገናኛለን፣ ስንሄድ ይልሻል። ላይበላሽ ከፈለገ ደግሞ ለጥቅሙ ከሆነ ማማዬ ማማዬ ፕሪቲ ማማዬ ፕሪቲ የተባለልሽ ቆንጆዬ እንስት እኮ ነሽ። የምር ነው ግን አሌክስ፣ እኔ እኮ ከክላሱ የማስጠላልሽ። ይኸውልሽ ማማዬ
መልክ ታጥቦ አይጠጣም ትለኝ ነበረ ማዘር። እኔ ደግሞ የማዘሯን ምክር ተቀብዬ ከመልክ ይልቅ ውስጥ ነው የምሾፍ። አንዴ ጉንጭ ችልሳው ደግሞ አንድ ነገር ላስቸግርሽ። ያቺ ገገማ አስተማሪ አሳይመንት ተሰጣለች። እሷን ብትወርኪልኝ። ወይኔ ታድዬ አሁን ነው የምሰራል። ደግሞ እኔም ቢብልስ ስንት ሴት ነው የምሰራላት። ትጨነቅ። ተጠንቀቂ። እንግዲህ ለዛሬ ይሄን ይመስላል። ገና ብዙ ተማሪዎችና አስተማሪዎችን አስተውቅሻለሁ። መጣ ጓደኛዬ፣ ሽንት ቤት ደርሽ። ልዩ ሴት፣ አሁን ያደረግሽው ነገር ግን ትክክል ነው? አዎ ትክክል ነው። ስለ አሌክስ የነገርኳት እውነት ለሷ ይጠቅማታል። እኔን አፈቅርሻለሁ ብሎ እንዳታለለኝ እሷንም እንዳታለላት አልፈልግም።